የፌደራል ታክስ ይግባኝ ኮሚሽን ከታክስና ከጉምሩክ ጋር በተያያዘ ቅሬታ ላላቸው ግብር ከፋዮች ፍትህ የማግኘት እድል የፈጠረ ተቋም ነው። ኮሚሽኑ የታክስ ቅሬታ አፈታትን በማዘመንና ዲጂታል አሰራርን በመተግበር በተለያዩ የሀገሪቱ ክፍሎች ያሉ ዜጎችን ተደራሽ ለማድረግ እየሰራ ይገኛል። መቅደስ እንዳለ የፌደራል ታክስ ይግባኝ ኮሚሽን ግብር ከፋዩ ማህበረሰብ የሚያቀርባቸው ቅሬታዎችን በመመርመርና ሁለቱን ወገኖች በማከራከር በገለልተኝነት ፍትሃዊ ውሳኔዎችን ለመስጠት የተቋቋመ ነው። የቅሬታ አቀራረብ ሂደቱም ቅሬታው በገቢ ሰብሳቢ መስሪያ ቤቱ ቀርቦና ታይቶ ካልተፈታ ወደ ኮሚሽኑ ሲቀርብ በኮሚሽኑ ችሎት ሁለቱንም ወገኖች በማከራከር ውሳኔ ይሰጣል። ከታክስና ከጉምሩክ ጋር በተያያዘ ቅሬታ ያላቸው ግብር ከፋዮችም ፍትህ የማግኘት እድሉን መጠቀም ይገባቸዋል። እንደ ባለሙያ ቀርቤ አገልግሎቶችን ሳገኝ በራሴ ባቀረብኳቸው ጉዳዮች ላይ በስር በግብር አካላት የተወሰኑ ውሳኔዎች ተሽረው ፍትህ የተገኘበትም ብዙ አጋጣሚ አለ። በተመሳሳይ መልኩ ከጉምሩክ የሚመጡ በተለይ ግልጽ የሆኑ የማያሻሙ ስህተቶች፣ ግድፈቶች ከተፈጸሙ በዚህ በኮሚሽኑ የሚታረምበት አግባብ ስላለ በተለይ ደግሞ ደንበኞች ወይም ደግሞ ለዚህ ለህጉ ቅርብ ያልሆኑ አካላት ታክስ ይግባኝ ኮሚሽኑን እንደ ገለልተኛ ወገን ሊያዩት ይገባል። ቅሬታቸውንም ቢያቀርቡ ይግባኛቸውንም ቢያቀርቡ ፍትህ ሊያገኙ ይችላሉ። ይሄ በተጨባጭም የሚታይ ሀቅ ስለሆነ በዛ አግባብ ሊረዱት ይገባል የሚል እምነት ነው ያለኝ። የብዙ ደንበኞችን ጉዳይ ይዘን እንመጣለን። እዚህ እንደተባለው የግብርና የጉምሩክ ጉዳዮች ናቸው በዋናነት እዚህ የሚታዩት። እንግዲህ ቅሬታው የሚነሳው ታች ቅሬታ አጣሪ ጽህፈት ቤት የሚባል አለ። በጉምሩክም በሀገር ውስጥ ገቢም ማለት ነው፣ በገቢዎች ሚኒስቴርም በጉምሩክ ባለስልጣንም። ከዛ ከቅሬታ አጣሪ ጽህፈት ቤት ተነስቶ ቅሬታቸውን ለማቅረብ ሰዎች እዚህ ይመጣሉ ማለት ነው። ኮሚሽኑ በ2018 በጀት ዓመት 6 ወራት ከ3 ቢሊዮን ብር በላይ በሚያወጡ የታክስ ቅሬታ መዝገቦች ላይ ውሳኔ ያሳልፏል። በሌላ በኩል የኮሚሽኑን ውሳኔዎች በፍጥነት ከማግኘት ጋር በተያያዘ ክፍተቶች መኖራቸውን ተጠቃሚዎች ያነሳሉ። ሙሉም በሙሉም ፍርድ ቤት ባይሆን እንደ ፍርድ ቤት ነው የሚያገለግለውና በጣም በርካታ መዝገቦች ስለሚመጡ ጊዜ ይወስዳል። አንዳንድ ጊዜ ውሳኔ ለማግኘት የታክስ ጉዳይ ደግሞ እንደሚታወቀው ለተገልጋዩ ግብር ለሚሰበስበው አካልም ለመንግስትም በቶሎ ውሳኔ ቢያገኝ ይጠቅማል። ቅሬታ የሚያቀርብ ይግባኝ ባያለ መልስ የሚሰጥ ደግሞ ወይ ገቢዎች ወይ ጉምሩክ አለ። መልስ አልደረሰልኝም ተለዋጭ ቀጠሮ ይሰጠኝ፣ በቃል ክርክር ማስረጃ ይዤ አልቀረብኩም ተለዋጭ ቀጠሮ ይሰጠኝ እያሉ ጥያቄ የሚያቀርቡ አሉ። ሌላው ደግሞ ውሳኔ ለመስጠት ተቋማትን እንጠይቃለን። ለምሳሌ ይሄ ጉዳይ ይሄ ነው አይደለም ብሎ ማረጋገጫ እንዲሰጠን ለተቋም ጽፈን ያ ተቋም በተባለው ጊዜ ውስጥ ማስረጃውን ላይ ልክልን ይችላል። እነዚህን የመሳሰሉ ምክንያቶች ያዘገያሉ። ከዛ ላይ ደግሞ የኛም የዳኞች ቁጥር ማነስ ጋር ተያይዞ ጉዳዮቹን በጊዜ ያለመጨረስ ነገር አለና ቅድም እንዳልነው ኦልሞስት ወደ 41 የሚሆኑ መዝገቦች ከ120 ቀን በላይ ሄደውብናል በዚህ 6 ወር እንኳን። የታክስ ቅሬታ አፈታትን በማዘመንና ዲጂታል አሰራርን በመተግበር በተለያዩ የሀገሪቱ ክፍሎች ያሉ የህብረተሰብ ክፍሎችን ተደራሽ ማድረግ ከፌዴራል ታክስ ይግባኝ ኮሚሽኑ የሚጠበቅ ስራ ነው። አዲስ አበባ የራሱ የታክስ ይግባኝ ኮሚሽን አለው። በቅርቡ ሲዳማም ኦልሞስት እየጨረሰ ነው፣ ደንብ ላይ ደርሷል። የታክስ ይግባኝ ኮሚሽን ያቋቁማል። አማራ ክልልና ኦሮሚያም ጥናት እያደረጉ ነው። እነዚህ ከጨረሱ ሌሎችም ክልሎች ይህን እየተከተሉ ከሄዱ እንደ ክልሎቹ አቅም እየታየ የፌዴራልን ስልጣን በተመለከተ ውክልና ለመስጠት የሚቻልበት ሁኔታ ይፈጠራል። ከሁሉ በላይ ግን አሁን ባለንበት ሁኔታ በዲጂታል ነው መድረስ የሚፈልገው፣ በቴክኖሎጂው ነው። ያው የኦንላይን ሰርቪስ እንዲኖር ማድረግና ወደፊት እንደውም በቨርቹዋልም ክርክሩንም በቨርቹዋልም ለማድረግ እየታሰበ ነው ያለው። ተቋማቱ በኮሚሽኑ የሚሰጡ ውሳኔዎችን ከመፈጸም ባለፈ የውስጥ አሰራራቸውን በማሻሻል ላይ እንዲያተኩሩም እየተሰራ ነው። ውሳኔ የሚሰጥባቸውን መዛግብትም አይቶ የመወሰን ችግር ግን አለ። አሁንም አንደኛ እኛ ውሳኔዎችን እንልክላቸዋለን። እሱን መያዝና እያደራጁ ለቀጣይ ውሳኔ መጠቀም የነሱ ተግባር ነበረ። ይህን ማድረግ ይጠበቅባቸዋል። በተለያየ ስልጠና በተለያየ ጊዜ እንነጋገራለን። ሁለተኛ በእኛ በኩል ያለው ክፍተትም እነዚህን ጥናትና ምርምር ከሚያደርጉ አካላት ጋር በመተባበር እኛም ለይተን ፐብሊሽ እያደረግን ለነሱ ብንሰጣቸው ለሁለተኛ ጊዜ እንደዚህ አይነት ተመሳሳይ ስህተት እንዳይፈጠር
ያግዛል። አሁን በሚቀጥለው 2019 ላይ ያሰብነው የፐብሊኬሽን ስራ ለመስራት ነው። የታክስ ቅሬታ አፈታትን ማዘመንና ዲጂታል አሰራርን መተግበር የኮሚሽኑ ቀጣይ ትኩረቶች ናቸው።